Manchester will see nothing but red. The sound of glory, glory. Man United will revert. እሷን ካንተ ጋር እንዳትቀጥል ካንተ ጋር ያለ ፌሎሺፕ እንዲቋረጥ እሷን ወደ ሌላ ለማድረግ ማል የገቡ ሰዎች የሞተም ቢነግሩት ዝምታ ነው መልሱ። የትርፌ ደጋፊ ጭንቅላት ሳይኖረው ይቀድማል ምላሱ። የሞተ ባብና የትርፌን ደጋፊ ብናነጻጽረው ቢያንስ ባቡ ሳይሞት ጭንቅላት ነበረው። ምክንያቱም በጨዋታው ላይ ብዙ ጎሎች የማስቆጠር እድሎች ነበሩን፣ እሱን መጠቀም አልቻለም። ከዛሬ ሽንፈት ትምህርት ወስደን ለቀጣዩ ጨዋታ ራሳችንን በአግባቡ ማዘጋጀት አለብን። ስለሆነም በቃ ወደፊት ብቻ ነው የምናቀነው ብሏል ጀማው። ለማንኛውም ከዚህ በኋላ እንግዲህ ከባድ ነው የሚሆንብን ጀማው፣ እጅግ በጣም ከባድ ነው የሚሆንብን። ለማንኛውም በዚህም ውስጥ ሆነን ማለት ነው ወደፊት ማቀናታችን የምናቆም አይመስለኝም ጀማው። በጣም ደብሮኛል በዚህ ጨዋታ ነጥብ በመጣላችን ጀማው። ለማንኛውም መቻችሁ፣ በቃ የሚያጋጥም ነው ኳስ ላይ ፒስ። ባንተና በሷ መካከል ክፍተት እንዲፈጠር እንቅስቃሴ እየተንቀሳቀሱ ያሉ የቅርብ ሰዎች አሉ። በጣም አውቃለሁ። በጣም ቆይ እሷ ካንተ ጋር እንዳትቀጥል በጣም ካንተ ጋር ያለ ፌሎሺፕ እንዲቋረጥ እሷን ወደ ሌላ አንተን ወደ ሌላ ለማድረግ ማል የገቡ ሰዎች አሉ። የሚያለያይ መንፈስ ሰይጣን አስገብቶባቸው ማል የገቡ ሰዎች አሉ። እውነት ነው። ተይ አንቺ ትላታለህ። ልክ ነው። እውነት ነው። ተይ አንቺ እውነት ነው። እግዚአብሔር ሴት እኔንና አንቺን ሞት ነው የሚለየን። በጣም እግዚአብሔር ሴት ነው። አንቺ የማንም መሆን አትችይም። እግዚአብሔር ምስክሬ ነው። ይህ ቪዲዮ ደግሞ ታሪክ አታሩ ለሚሉን ላኩላቸው። አድኖ ካልበላ ምን ያረጋል ብርቱ፣ የኋላው ከሌለ አይኖርም የፊቱ በልጅ ከኋላ የነበረው ከሰራ ለአሁኑ፣ አሁን ደግሞ ያለው ካልሰራ ለፊቱ። ቆሞ ቀር ይልሃል ታሪክ መዛግብቱ በለው። ታሪኳ ፉትቦል ክለብ አሁንም በዛ በኮረነሰው ታሪክሽ ጆሮአችንን ታደሚዋለሽ አይደለ? ምድረ ቅሪላ ሁላ የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው። ድንገት ሊናከሱ ይችላሉ። አሁን ቶሎ ካልቀጨናቸው ከሚል እሳቤ God have mercy upon us. God have mercy upon us. የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው። ድንገት ሊናከሱ ይችላሉ። አሁን ቶሎ ካልቀጨናቸው ከሚል እሳቤ
ደስ አላችሁ። ይኸው ከተማውን ጥዬላችሁ ወጣው ግን ተዛዘብን። አንተ የትርፊ ደጋፊ ወይኔ በነብሰ ስጋ የተጫወተብኝ አንተ እኛና እናንተ እንዲነን ወይ ከጣላችሁ ስንት ዘመን ያለፈበት ማሊያ ሰብስባችሁ ከተማውን በሙሉ አመሳችሁት። እኔማ ይብላል እናንተ ጥዬላችሁ ወጣው ከተማውን ምን አባቴ እሰራለሁ እኔ ሲጀመር ማለት ነው። አረ ጥራኝ ጫካው አረ ጥራኝ ዱሮ መልሰው ነኝ ከድሮም ጀምሮ የከተማ ሰው አይደለም እኔ ጫካ ሰው ነኝ የዱር ሰው ነኝ። ገብቷል አይደለ? በቃ ይሄ ወደ ጫካ ይገባ በቃ ገጠር ግባ አላላችሁኝ ገብቻለሁ። እስቲ ምን ተሆኑ ያው ፈንጩበት ይጥቀማችሁ። ግን እኔ ዘንድሮ እናንተ መበቀላችሁ ዋንጫ በመብላት ነው በሌላ አይደለም እንዴ። ጠዋት ወጣለሁ ሁሉም ዩኒፎርም ይመስል ማሊያውን ለብሶ ከተማውን ጥዬላችሁ ወጣው። አስፈጩት ከተማውን ከፈለጋችሁ አስፈጩት። ግን እናንተ በቃችሁኝ የመጨረሻችሁን የጠርፌ ደጋፊ መጀመሪያ ዲግሪ ሐዋሳ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን፣ ሁለተኛ ማስተርስ ዲግሪ በአዲስ አበባ ዩኒቨርሲቲ ጆርናሊዝም። ዲግሪ እንኳን ቢኖር ከሌለ ግን እውቀት አዝለው ከምዞር ይሻልሃል ብትሞት። ወሬ ለቃቃሚ የሰፈር ቧልተኛ ለመምሰል ይጥራል ጎበዝ ጋዜጠኛ። ቀጥል። ከቼልሲ ጋር ቶተናምን አሸነፍ። ቶተናም ቡድን አይደለም። በዚህ ባየር ሙኒክን አሸነፍ። ቶተናም ይባላል የማንቸስተር ባሏ ሁሌም ያስብላታል። ወይኔ ጉዴ ፈላ እያገላበጠ ከፊትም ከኋላ። ቀጥል። በአርቴታ ደስተኛ ናቸው አርሰናል ደጋፊዎች? አሁንም እኔ አይመስለኝም። ማለት በጣም ደስተኛ ነን በሚኬል አርቴታ። አሞሪም አለ እንጂ ያሰልጣኝ ከርታታ መጠበቅ አልቻልኩም። አርሴ ዋንጫ በልቶ ስራ እስክትፈታ ቅሪላ። ለማንኛውም ኮሜንት ስር እየመጣችሁ ትመቸናለህ በጣም ነው የምንወድ ለምትሉ እኔም እኮ ወዳችኋለሁ። ግን የፕላስ ምልክቷን እያነካችሁ ቤቱን ፎሎ አድርጉት። 600 700 ኮሜንት ላይ እንወዳለን አድናቂ ነን። ምንም አያደርግልኝም። ፎሎ ብታደርጉኝ ነው ለኔ የሚጠቅመኝና የምርቱ ቤተሰቦች የምመቻችሁ ወዳችኋለሁ። Hello. One day Manchester will see nothing but red. The sound of glory. Man United will reverberate.